እኔ ሀቡ እኔም እኮ ፈዝዣለሁ። ተደርጎብኝ ይሁን እንደ ቤሩት ላይ ፈዝዣለሁ እኮ እኔ። አዎ አንቺ ከኤዋን ወደ ቢ ምናምን ወረድሻል። ፈዝዣለሁ። ኤስሪ ነው ያሉት ግን ፈዝዣለሁ። አፈዘዙኝ። እኔ እኮ ፈራሁ። አሁን እኮ ፈራሁ። አሁን በዚህ ሁሉ መሀል የገባሽ ሁለት ቀን አይ ለገባሁት ፎሎ አድርጉኝ እና ሳቅም ያስፈልጋል ብዬ ነው። ሳቅም ያስፈልጋል እና እንደዚህ ባይሽ ቁም ነገር የላትም። ዜድ ብዬ ከቅድም ጀምሮ አበባን ስጫሉ ሲኖር ያረፋል። ቁም ነገርማ አንድ ቁም ነገር ነው። አንድ እዚህ ሀቡዬ ልንገርሽ፣ ህግ የለም ወይ ለምትዩ፣ ህግ ቢኖር እቤታችን ድረስ መጥተው አይመቱንም። ገባሽ? እቤታችን መጥተው እዚህ አይመቱንም። ዛሬ ሙተናል፣ ዛሬ ተመተን እያልን እየፈራን ነው። ቤት አብሶ እኔ እየፈራሁ ነው የምገባው ወደ ቤት። ማርያምን ነው የምቻለው፣ እየፈራሁ ነው የምገባው ሁሌ። አሁን አስመቱኝ፣ አሁን አስገደሉኝ፣ አሁን አስያዙኝ። ብያዝ ችግር የለውም ብያዝ እስር ቤት ነው አገርሽ ነው ወይ ደግሞ ወደ ሌላ ሀገር ነው፣ ችግር የለም ብትያዥ። አሁን አይኔ ያስጠፉ። አንቺ ሳቅና ጨዋታ ነው ከአንቺ ጋር ችግር ያለበት አለ ቤሩት ላይ አንቺን የሚጠላ አለ። አንቺ ከሁልሽ ጋር ማላገጥ መሳቅ መጫወት እንጂ ምን። ኧረ ተይ እግዚአብሔር ይስጣቸው። አዎ ሊመቱኝ ሲመጥ እንኳ እንደዚህ ስላቸው ፊት ያሳዝነውኝ ነው፣ አዝነውልኝ ነው የሚሄዱ። ተልከው እንኳን ምኬርን ነው የምልሻለሁ ማርያምን፣ ተልከው እንኳን እማልመታ ልጅ ነኝ። አንቺ ምን ይሁን ብለው ደግሞ ያስመጡሻል ባላቸው። እዚህ ሀገር ሱስም ታውቃለች፣ ርችም ታውቃለች። ማያቅ እዚህ የነበሩ እንዳለ ያውቃሉ። ለምንድን ነው ማያቅ? በምንድን ነው ቀንተው የሚያስመቱሽ? ቢዝነስ አለሽ፣ ቢዝነስሽን ለመቀማት ነው። ቲክቶክ ቅናት አይደለም እንዴ? ቲክቶክ ራሱ ጊፍት ስትሰጭ እኮ አሁን እኔ ከድሮም ለባሽ ነኝ። ከድሮም ማንም ያቀኛል። ቲክቶክ ሳልጀምርም ለባሽ ነኝ እኔ ማርያምን። ቲክቶክ ሳልጀምር ማንም ያቀኛል። ለባሽ ነኝ በቃ። ከዛ በላይ ነው የማገኘው በደሞዜ እግዚአብሔር ይመስገን። ግን እዚህ ጋር ህግ የለም ወይ ላልሽው ነው። ህግ ቢኖር ወንድ መጥቶ ቤትሽ አያንኳኳም ነይ ውጪ ብሎ ሊመታሽ። ገባሽ? እኔ ከአንዴም ሁለቴ ተብያለሁ ነይ ውጪ ብሎ የለሁም ቤት ብዬ ተደብቄ ውስጥ የለሁም ቤት ብያለሁ። ስትከራዩ ዜጎቹ ያሉበት ዜጎች አሉ እንዴ? እነዚህ ቢኔ እኮ ዜጎች ነው የሚመጡት። ሀቡ ዜድ የምትልሽ እውነት ነው። ቅልቅል ነው። እኔ ላስረዳሽ ሀቡ ቅልቅል ነው። ቤይሩት በጣም የነፃነት ሀገር ነች። ኦኬ እኔ ቤይሩት ላይ አሁን 14 ዓመቴ ነው ሀቢባ። እውነት ለመናገር ሀቂቃ ስነግርሽ 6 ዓመት ያለ ኢቃማ ኖሬ ለመያዝ እንኳን ብር ከፍዬ ነው የተያዝኩት። ህግ ለምትይው ህግ አለ። ኢቃማ የለኝም ነበር በዛ ሰዓት። ልጄና ቤተሰቦቼ ናፍቀውኝ $300 ከፍዬ 1 ወር ታስሬ ሄጄ ድጋሚ መጣው። መጥቼ ሀቡ 5 ዓመት ነው 14 ዓመት ነው አላውቅም። አቡ ስለዞረብኝ ቆጠራ ይጠፋብኛል። ኖሬ በነፃ ያለ ኢቃማ እንደውም ከወረቀት ይልቅ በነፃ ስትኖሪ ፍሬ አላት። ከዛ በኋላ አሁን እኔ ኢቃማዬን ካሰራው 2 ዓመቴ ነው ሀቢባ። እሱንም ቲክቶክ አረብኛ ቲክቶክ አለኝ ቴሌቪዥን ላይ የወጣሁበት ማለት ነው። ቲቪ ላይ ወጥቼ ምናምን እዛ ስፖንሰር አገኘው የሆነ ፕሮሞሽን ሊያሰሩኝ ብለው አንዲ ወረቀት ሲለኝ እንዴ ስለው ተከራክሮ ፓስፖርቴን ከሱዳን ድረስ አስመጥቼ ምን ልልሽ ፈልጌ ነው። እኔ እውነት ለመናገር ሀቢባ ኢቃማ ኖሮኝ ምንም አልተጠቀምኩበትም። ልክ ሰውዬው ወረቀቴን ሲሰጠኝ ያለኝ ሸርሙጥና ቦታ ብትያዢ የሆነ ቦታ ብትያዢ እንዳትደውይልኝ ትሳፈር ብዬ ነው የምመታብሽ። ይሄ የሚጠቅምሽ መንገድ ላይ ከተያሽ ችግር ከተመጣብሽ ምናምን ነው። እንደውም እኔ ወረቀት ከያዝኩ ሰቀቀን የሆነብኝ ሀቢባ። ከሆነ የሆነ ቦታ ጭፈራ ቤት ሄዳለሁ። አብይ አልዋሽሽም። ቅዳሜ በጣም ጭፈራ ቤት ስለሚሄድ ወይኔ አሁን ገብቶ ፖሊስ ከያዘኛውን ለሰውዬ ሲደውል ምንድን ነው ምለው ላለሁ። ለምን አስጠንቅቁኛል። ያሰራታል ያሸርሙጣታል ተብዬ ስለምባል ለምን እኛ ኢቃማችን የሚለው ከዳሜት ነው የምትሰራው ሀቢባ። ቢዩትል ቤት ቢዩት ፍሪ ቪዛ ምናምን የሚል የለም። ፍሪ ቪዛ ምናምን የሚል ስለሌለ ከዳማ የሚል ነገር ነው። ስለዚህ ከዳማይት ነው መስራት ያለባት ሰው ከፊሉ አጋ ገባሽ አይደል? ስለዚህ ወረቀት ያለው እውነቷን ነው ዜድ የምትል እኔም እውነት እኔ ሀቢባ እግዚአብሔር በሚያውቅ እውነት ለመናገር አሁን አልዋሽሽም፣ እየፈራሁ ነው። በቃ ከአሁን በኋላ እኔ ነፃነቴን እያጣሁ ምን ይመጣብኛል ነገ ምን ይመጣል እያልኩ እየፈራሁ ነው ማለት ሰው እንዳያጠቃሽ። አዎ በቃ ለምን አሁን ምንም ዋስትና እንትን የለሽም። የሚያስፈራ ነገር ነው ያለው። ራሄል ይኸውልሽ እንደዚህ ማለት እኮ ይኸውልሽ ለጠላት የልብ መስጠት ነው። ለምን ለጠላት ተጣሪ? እሺ አንቺ ከቤትሽ አንድ ሰው ሊያጠቃሽ መቶ እጅሽን አጣምረሽ ትጠብቂዋለሽ? አንቺ አትሰነዝሪ? ልሰንዝር ቢወጥቼ ያው
ምን እስካሁን እየዞረብኝ ነው ጭንቅላቴ እንደዚህ እዚህ ጋር ተፈንክቼ መስኮቴ ተፈንክቶ ሲፈነክት መስኮቴ ለምን ተሰበረ ብዬ ሻሃጣ ይዤ ወጥቼ ነው አንዲቷ በግንባሬ እልም ያደረገችኝ። እና አንቺ ሻሃጣ ታዲያ ምን አቅም አለው? ደህና ነገር ዱላ ምናምን እኔ እኮ ነው ስመጣ እኮ ዝም ብዬ ደምቼ እኮ አልገባሁም። እኔማ አድምቼ ከዛ በላይ ነው የገባሁት። ገባሽ? ግን ማርያምን ነው የምልሻለሁ። እኔም እንደዛ በጥርሙዝ እልም እንዳደረጉኝ በጥርሙዝ አምጥቼ እልም ያደረኳቸው እኔም ገባሽ? ግን እዚህ ለምትዩ በቃ ህግ አለ። አዎ ህግ አለ። ህግ እንደውም ጠበቅ ያለ ህግ ከተያዝሽ ጠበቅ ያለ ህግ አለ። ግን ለሚመታሽ ሰው ሂደሽ መክሰሳችማ ወረቀት የለኝማ አሁን መክሰስ አልችልም። በምን ይጎዳኝ? አናቴን ካለኝ አናቱን እለዋለሁ ማለት ሰው ሊጎዳኝ ሞክራለሁ። ለአረብ ነው የምመጣው። ኖ ማንም ይሁን ቤት ድረስ መጥቶ ቦታዬ ላይ መጥቶ ወይ ቆይ አዳምጪኝ አቡ እኔ መምታት የምችለው እንደኔ ዜጋ ሁና መጥታ ስትመታኝ ድፍት አረጋታለሁ። ያቺ ዜጋ ግን ለእኔ ማራቀት ከፈለገች ራሱ አትመጣም። ቦታዬ ላይ ከመጣ ለምን ሼክ አይሆንም? ቤቴ ነው የመጣው። ቦታዬ ላይ ነው የመጣው። አናቱን እለዋለሁ። እኔ ቀድመዋለሁ ሳይቀድመኝ። አይኔ እሱ ነው ባለ ዋናው ባለ ሀገሩ። እኔ አይደለሁም። ሀቢባ ምነች ነው? እኔ አይደለሁም። ጉዳዩት ባለ ሀገሩ ምን ያመጣል? ሀገሩ ሆነ ምን ያመጣል? ቤቴ ድረስ ከመጣ ሊደፍረኝ ቤቴ ድረስ መጥቶ እኔ ልጠብቀው ነው? እየፈራን ዘላለም እየፈራን እኔ በቃ አሁን መጥፎ አልናገር። አሁን በቃ ብዙ ነገር ኧረ ተይ ስታይ በቃ አንዱ ጓደኛሽ አንዱ መጥቶ የሆነ ሰው ልኮለት ኧረ ተይኝ በቃ በቢዝነስ በቃ እዚህ እኮ እኔ መክፈት አቅቶኝ ወይ ማኔር ቤት ወይም ሬስቶራንት መክፈት አቅቶች ነው። የራስሽ ሰው ነው የሚልክልሽ ፕሊዝ። የራስሽ ሰው ነው። እቺ ህጋዊ አይደለችም በሌላ ስም ናት ብለው የሚያሳስሩሽ የሚያስቆፉድሽ እያየን እኮ ነው። አይናችን እያየስ ኧረ ተይኝ ብዙ ነገር እግዚአብሔር ከዚህ ሀገር አገሪቷ ምንም አያደረገችም። የተባረከች ሀገር ናት። ውጡና ዱባይ ምንም በቃ ሶስታችሁም ዱባይ ለምን አትመጡም? ዱባይ አትመጡም? ለምን ሶስታችሁ? የተባረከች ሀገር ናት። የተባረከች ህዝቡ ለኔ የተባረከ ህዝብ ነው። እግዚአብሔር ይመስገን። እዚህ የራስሽ ዜጋ ነው የሚያጠቃሽ። የራስሽ ዜጋ ነው የሚያጠቃሽ። በቃ ወረቀት አለው ወይም የሆነ ባለስልጣን ይዘቀዋለው ወይም ባሏ በቃ የሆነ ነው በቃ ያጠቃሻል። በቃ አለቀ። ከተጠቃሽ በኋላ አይንሽ ከጠፋ በኋላ ሬሳሽ ከወጣ በኋላ ሚዲያ ላይ ስለሆነ ፈርታችሁ ነው ህግ አለ የምትሉት እንጂ ቤይሩት ላይ ህግ የለም። ህግ ቢኖር አንድ ሰው ቤቴ ድረስ መጥቶ ሰንዝሮብኝ ህግ ለምን አሁን እኔ ቤቴን አንድ ሰው መጥቶ በሬን ያለ ፈቃዴ ቢያንኳኳ ሳልከፍትለት ፖሊስ እደውላለሁ። ቀጥታ ፖሊስ ነው የሚመጣው በሬ ላይ። ሀቡዬ ይህ ነው ህግ ማለት። ቤቴን በር ማንኳኳት አይችልም። ሀቡ ያልገባሽ ነገር ህግ አለ። አሁን ለምሳሌ ዛቻ፣ ማስፈራሪያ ምናምን ጠላት ፊት ለፊትሽ እኮ አይመጣም። እኔ አሁን ሴት ብትመጣ እመኝኝ ለሴት አላንስም። እኔ ይሄ እኮ የሚወስዳት እኮ ይፈጣል። እሺ ካሜራ አለ ግን ማሪ የቤይሩት መንግስት በቃ ነጽነት ያለ ህግ ነው ማሪ። እዚህ ሀገር ነጻ አሁን ዱባይ ብትሆኝ ስም በማጥፋት ትከሰስሻለሽ። እዚህም በነገርሽ ላይ ያለ ስም በማጥፋት መክሰስ ይቻላል። እኔ የዛሬ 4 ወር ሄጃለሁ። በአብዳ የሚባል ቦታ አለ። $10 ከፍለሽ ለዚህ ለቤይሩት ያላችሁ እንኳን መክሰስ ይቻላል። ግን ማስረጃ ምን ትባያለሽ? ችግሩ እኛ አላቅም። በቃ እግዚአብሔር ይጠብቀን በያለንበት። ይህንን ቤይሩትን ለቃችሁ ወደ ዱባይ ነው ማንም ሰው ማንንም መንካት ጫፍ መንካት የማይችል። ይሄ ሁሉ ፊልም ለምን እንዳስፈለገ ይሄ ሁሉ ፊልም ድራማ ለምን እንዳስፈለገ እሱን አስገቧት ውዶቼ። እሱና ዛሬ ሳይታረቁ አንለያይም። ሱሱ ናይ ግቢ ሱሱን አስገቧት ፕሊስ። ሱሱና የፈለጉት እኔም ያው ራሄልና ሱሱ ይታረቁ ጓደኞች ናቸው። እኔ ማቃቸው ጓደኞች አሁን ነጃት፣ ሱሱ፣ ራሄል ናቸው ማቃቸው ጓደኞች መሆናቸው ገባሽ? ሶስቱ አውቃቸዋለሁ። ጉሩብ ናቸው አንድ ላይ ማን ዜድ ማን ነጃት ሱሱ ራሄል ሌላ ሰው አላውቅም። እኔ ስለሌላ አላውቅም። ይፍታር የኔ ፍሬንድ ናት። ምንም አትፈልግም። አውርጃት ማሪ የኔ ጓደኛ ናት። ሱሱ አይደለችም። ኧረ በስህተት ነው እኮ ነው ያለው። ሞዴሬተሮች ናቸው። ጓደኛ ናት ማሪ። አሁን ታወራታለህ እና ሶስቱ ከተቀያየሙ ጉዳዩ የማይመለከተው ሰው ታስገባላችሁ። ሶስቱ ከተቀያየሙ አስታርቂያቸው እንትን በያቸው። እኔም ከነጃት ጋር ምንም የተቀያየሙ አደራ በዜድ ስም እኔ እዚህ ልከስ የመጣው አደራ ራሄል በዜድ ስም ካሁን በኋላ አትስሪ።
ዜድ እንደዚህ ይሰራል መብቴ ነው። አንቺ ደግሞ ሴትዮ ባንቺ ምን ሰራች? ዜድ በሚባል እየሰራች ፈዝጃለሁ እኔ ዜድ ትቀልዳለች። እኔ ካልጨረስኩ ልውረድ። እቺ ወረኛ ናት። በቃ ዜድ ጨርሰሻል። ባይ ባይ ዜድ። ፎሎ አርጉኝ። የሀቢባ ቤተሰብ ሁላችሁ እዚህ ያላችሁ 12,300 ልግባ። ፎሎ አርጉኝ። ታለች ምኑና ነው ሱሱ? ገነት እኮ ባሌ የሀገሩ ዜጋ ነው ብላለች። እና ቢሆንስ ህግ ለሁሉም ነው እኮ። የሀገር ዜጋ ሆነ የምን ዜጋ ሆነ ህግ ነው። ማንም ሰው ወንጀል ከሰራ በህግ ከመጠየቅ ወደኋላ አይልም።